ሰላም ሰላም ቤተሰቦች እንዴት ናችሁ? የኔ ልጅ ነኝ ከላስ ቬጋስ። ዛሬ እንደዚህ የሚያምር ሩዝ በሽምብራ ሰርተን እንመገባለን ማለት ነው። በትንሽ ጎድጓዳ ሳህን የቬጂቴብል ብሮት ወይም ደግሞ ውሃውን እናስቀምጣለን። ከዛ በኋላ ደግሞ አንድ ሎሚ እንጨምቃለን። ቆንጆ ውሃ ያለው ሎሚ ማለት ነው። ከዛ ሁለቱን አንድ ላይ ካደረግን በኋላ እርድ እንጨምራለን። ከዛ በመቀጠል ደግሞ ጦስኛችንን እንጨምርና ከዛ የተከተፈ ነጭ ሽንኩርት ደቀቅ ተደርጎ የተከተፈ ነጭ ሽንኩርታችንን እንጨምራለን። እነዚህ ጥሩ ኮምቢኔሽን ናቸው። ከዛ በኋላ ትንሽ ምላስ ያለ ባህሪ እንዲኖረው ከፈለግን ማስተርድ እንጨምራለን። ማስተርድ ቃናውንም ጥሩ ያደርግልናል። ስለዚህ እነዚህን ግብአቶች ቆንጆ አድርገን እናዋህዳቸዋለን ማለት ነው። እንደምትመለከቱት መልኩ በጣም ያምራል፣ ቆንጆ ነው። ይሄንን በደንብ አድርገን እናዘጋጅና በደንብ ካዋሃድ ነው በኋላ ዘይት እንጨምርበታለን ማለት ነው። ሳናበዛ ነው ዘይት የምንጨምረው። ስለዚህ ይሄንን እንደምትመለከቱት እጅግ በጣም ያምራል። በደንብ አድርገን አዋህደን ከዘይቱ ጋራ የውሃና ዘይትን ማዋሃድ ያስቸግራል አይደለም? ነገር ግን እንደምንም በተቻለ መጠን አዋህደን እናስቀምጠዋለን ወደ ጎን ማለት ነው። መልኩ ቆንጆ ነው። ምንም አይነት ሌላ ነገር መጨመር አያስፈልገንም። ከዛ በኋላ የምንሰራው ነገር መጥበሻችን ላይ ዘይት ጨምረን መጥበሻችንን ማጋል ነው። መጥበሻው ከጋለ በኋላ ባሮ ሽንኩርት እንጨምራለን፣ ወይም ደግሞ ቅጠል ሽንኩርት የሚባለውን እንጨምራለን። ከዛ እሱን እየበሰለልን እያለ ቤል ፔፐር ወይም ኤኒ ካይንድ ከለር ያለው ቃሪያ እንጨምራለን። ትልልቁ ቀዩም ሊሆን ይችላል፣ ቢጫውም ሊሆን ይችላል፣ አረንጓዴውንም መጠቀም እንደ ምርጫችሁ ነው። ከዛ ሽረድድ የተደረገ ካሮቱ እንደዚህ መከተፉ የሚጠቅመን ለምንድን ነው? ብዙ ጊዜ ከራይዝ ጋራ ቶሎ የመዋሃድ ባህሪ ይኖረዋል። ሁለተኛ ነገር ቶሎ የመብሰል እንትን ይኖረዋል እና ብዙ ለራይዝ ስንጠቀም ካሮት በእንደዚህ አይነት መልኩ ቢሆን በጣም ቆንጆ ነው ማለት ነው። በጣም ከለርፉል ነው፣ ሙሉ የሚያደርገዋል ራይዙንና እንትን የማድረግ ራሱ ጎልቶ የመውጣት ባህሪ አይኖረውም ማለት ነው። ራይዙ እንደዚህ አድርገን እናዋህዳለን። እሳት በደንብ እንዲነካው እናደርጋለን። ምክንያቱም እንደ ስቴር ፍራይ አይነት ነገር ስለሆነ ካሮቱ በደንብ መጠበስ አለበት። ውሃ እንዳያወጣ፣ ሽንኩርቱ፣ ቃሪያው ውሃ እንዳይተፋ ቶሎ ቶሎ እያማሰልን ለተወሰነ ጊዜ እንደዚህ አድርገን እንቆያለን ማለት ነው። ብዙ ጊዜ ስትጠቀሙ እሳታችሁን ሚዲየም አድርጉትኝ። እሳት ሲበዛ አንዳንዴ የሆነ ምግቡ ከመዋሃድ ከመብሰል ይልቅ ቶሎ የመለብለብ ባህሪ ይኖረዋል እና ተረጋግቶ አይበስልም። ስለዚህ እንደዛ አድርገን እንጠቀማለን ማለት ነው። መልኩ እንደምታዩት እጅግ በጣም ያምራል። ሽታውም ደስ ይላል፣ ጥሩ ነው። ገና ብዙ ነገር አልጨመርንበትም፣ ይቀረናል። ስለዛ ግን እንደምትመለከቱት ውሃ የለውም፣ ጥብስ ያለ ነገር እንዲሆንልን ነው። ያ ሲሆን ራይዛችንም አይቦካም፣ ቆንጆ የሆነ ነገር ይሆናል ማለት ነው እና ለልጆቻችንም የተለያየ ግብአት ያለው ነገር ብናበላቸው ጤናማ ጠንካራ ልጆች ይኖሩናል ማለት ነው። እንደዚህ አድርገን ካማሰልን በኋላ በነገራችሁ ላይ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጋችኋል? ከዚህ በፊት ላደረጋችሁት በጣም አመሰግናለሁ። አሁን የተከተፈ ዝኩኒያችንን እንጨምራለን። ዙኪኒ ያው እሳት ብዙ አይችልም። ስለዚህ ወደ መጨረሻ አካባቢ መጨመር ትችላላችሁ። እኔ ኦልሬዲ ካሮቱ ስለበሰለ ቃሪያውን በስሏል። ሽንኩርቱ ብዙ መብሰል አይጠበቅበትም። ዋናው ግን ካሮታችን ነበረ። ካሮቱ ስለበሰለ ዙኪኒን ጨምሬያለሁ ማለት ነው። ስለዚህ ትንሽ ሰላም ማስል እቆያለሁ። ምክንያቱም ለምንድን ነው? ስቲምድ እንዲሆንልኝና ከዛ በኋላ ቶሎ እንዲበስልልኝ ስለምፈልግ ነው። እንደምትመለከቱም በጣም ያምራል መልኩ። ከለርፉል የሆነ ነገር ነው። ኮምቢኔሽን ነው። ልጆቻችንን ያው አንዳንዴ በተለያየ ነገር አድርገን ለሰውነታቸው ጠቃሚ የሆነ ነገር እንዲመገቡ ማድረግ ነው። አትክልት ተመጋቢ እንዲሆኑ ማድረግ እንችላለን። ልጆቻችንን በተለያየ ነገር አድርገን ለራሳችንም በተለይ በዚህ በጾም ወቅት ትንሽ ከበድ ይላል አይደለም? ስለዚህ እንደዚህ አድርገን የተለያየ ነገር መመገብ እንችላለን። ምሳ የምትቋጥሩ ሰዎች ለምሳችሁም ይሄ መጠቀም ትችላላችሁ። አሪፍ ነው፣ አይቦካም፣ ቆንጆ ነው በጣም። ሽታው በጣም ደስ ይላል። ኦልሬዲ በጣም አሪፍ ነው። መልኩም በጣም ያምራል። እሳት እናስመተዋለን። የተወሰነ እስኪን ተከተክን ጠብቅና ሽምብራችንን እኔ
ሽምብራ የተጠቀምኩትን የቆርቆሮውን ነው። እናንተ ገዝታችሁ ቤታችሁ ቀቅላችሁ መጠቀም ትችላላችሁ። ለሌላ ጊዜ እንደዛ አድርጋለሁኝ። ለዛሬ ግን ስለቸኮልኩኝ ይሄንን ነበር የተጠቀምኩት። ስለዛ ቆንጆ ሆኗል። ሽምብራችን ተዋህዷል። ያው ብዙ ጊዜ ሽምብራ በቆሎ መልክ ስለምናቀው ዛሬ ደግሞ እንደዚህ አድርገን መመገብ እንችላለን ማለት ነው። በጾም ወቅት በብዛት የምጠቀመው ቦለቄ፣ ሽምብራ በጣም ተመጋቢ ነኝ። ምክንያቱም ሰውነት የሚያስፈልገውን ፕሮቲን ከነሱ አገኛለሁ ማለት ነው። አሁን አትክልት ያለው ፕሮቲን ያለው በጣም ዌል ኒውትረንት የሆነ ምግባችንን አዘጋጅተን ለልጆቻችን መመገብ ራሳችንን መመገብ ያስፈልገናል ማለት ነው። ስለዚህ እንደምትመለከቱ በጣም ያምራል። ቶሎ ቶሎ የማማስለው ዙኪኒው ውሃ እንዳይተፋብኝ እንትን እንዳይል ነው። በነገራችሁ ላይ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ላደረጋችሁ እጅግ በጣም አድርጌ አመሰግናለሁ። አሁንም ግን ፕሊዝ ቢያንስ በዚህ ቪዲዮ ቢያንስ እንደው 100 አስገቡኝ። እስቲ 80 ምናምን ደርሻለሁ ሰብስክራይበር። እስቲ 100 ሰብስክራይበር ልሙላና ደስ ይበለኝ፣ እናንተንም ደስ ስላሰኛችሁ። ለማንኛውም ሰብስክራይብ ስላደረጋችሁልኝ አመሰግናለሁ። በጣም ያምራል። በጣም ሽታው ደስ ይላል። እንደምትመለከቱት ነው። የተወሰነ እሳት እንዲነካው ነው። ዙኪኒው ቶሎ የመብሰል ባህሪ ስላለው እንትን እናደርጋለን። ቅድም ለውሰን ያስቀመጥነውን ደግሞ አሁን እንጨምርበታለን ሶሱን ማለት ነው። ከዛ በኋላ እናዋህደዋለን። ራሱ የተለየ መልክ ይሰጠዋል። ምክንያቱም ቅድም እርድ ጨምረን ነበረ፣ ማስተርድ ጨምረን ነበር። ያ እጅግ በጣም ደስ የሚል ሽታ አለው እና ደስ የሚል ደግሞ መልክም ይሰጠዋል፣ ከለር ይሰጠዋል። ይህንን ራይስ ሰርታችሁ አሁን ፕሮግራም ሲኖርባችሁ ሰው ለመጠየቅ ብትሄዱ፣ ለተለያየ ኦኬዥን ቤታችሁ የሆነ ዝግጅት ብታዘጋጁ ሰርታችሁ አዘጋጅታችሁ ለእንግዳ ብታቀርቡ በጣም ያምራል። በጣም ጣዕምም አለው። ሁሉ ነገር ያለው ስለሆነ ምን ልስራ ብላችሁ በጾም ወቅት እንግዳ ቤታችሁ ሲመጣ አትቸገሩ። ሰው ቤትን ብትሄዱ ይህን ሰርታችሁ አዘጋጅታችሁ ይዛችሁ መሄድ ትችላላችሁ ማለት ነው። በጣም ደስ ይላል። እሳት የተወሰነ እንዲነካው እናደርጋለን። እኔ ደስቴን እስከማስለው እስከማየው ድረስ እናንተ ደግሞ እስቲ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። እንደው ቢያንስ 20 ምንድን ነው የሚባለው ላይክ ላገኝ ነው። በትንሹ ነው የጠየቅኩትኝ፣ ግን 100 ሰብስክራይበር አስገቡኝ እባካችሁ። እንደዛ አድርገን እንደምትመለከቱት ያው እየደረሰ ነው ራይዛችንም። ብዙ ጊዜ ራይዝ ቀድሜ ነው ፓስታም ቀድሜ ነው ቀቅዬ ማስቀምጠው ጊዜ እንዳይፈጅ ስለምፈልግ እና ራይዜንም ኦልሞስት ደርሷል። ቀቅዬ አስቀምጨዋለሁኝ ራይዙን። ሱጎ እንደደረሰ እንዳለቀልኝ ትንሽ ዙኪኒው እሳቴን ካውዬ ነው። ከዛ በኋላ በጣም ግሪን የመሆን እንትኑ ሲቀንስ ለመበላት በሚደርስበት ደረጃ ሲደርስ ራይዙን ጨምረዋለሁ፣ ልክ እንደምትመለከቱት ማለት ነው። ስለዚህ ራይዛችንን ቀድመን ቀቅለን የተጠቀምኩት ጃዝመን ራይዝ ነው። ሌላ ነገር የጨመርኩበት ነገር የለም። በነገራችሁ ላይ ጨው ምናምን አልጨምርም እኔ ስቀቅል፣ ምክንያቱም የምጨምረው ሱጎ ላይ ራይዝ ጨው ምናምን ስለሚኖረው እንዳላበዛ ስለምጠነቀቅ አልጨምርበትም። ያው ሁሌም እንደምላችሁ እንደመጠናችሁ ነው። ስለዚህ እኔ ጨው ብዙ ስለማልጠቀም ራይዙ ላይ ጨው አልጨምርም። ራይዝ የመጀመሪያውን አዋህጄ ሁለተኛ ዙር ደግሞ ራይዝ ጨምሬያለሁኝ። እንደዚህ አድርገን በደንብ አድርገን እናዋህደዋለን ከራይዙ ጋር። እሳቱን ግን በዚህ ሰዓት እንቀንሰዋለን። ሎ አድርገን እሳቱን በትንሹ ነው የምናደርገው፣ ምክንያቱም እሳት እንዳይበዛበት። ኦልሬዲ ሁሉ ነገር ስለበሰለ የበለጠ እንዳያበላሽብን ማለት ነው። ራይዛችንን በጣም አናበስለውም። የተወሰነ ሲቀረው ነው ራይዙን የምናወጣው። እንደዚሁ እያደረግን ስለምናበስለው የመብካት ባህሪ አይኖረውም ማለት ነው። ሽታው ልነግራችሁ አልችልም። አፌ በጣም ጉምዥት ነው ያልኩት ማለት ነው። ባቀምሳችሁ በጣም ደስ ይለኛል። በጣም ጥሩ የሆነ መዓዛ ያለው ነው። በጣም እንትኑ አልበዛም፣ ስፓይሱ አልበዛም፣ አትክልቱም አልበዛበትም። ራይዙም ቆንጆ ነው። ካሮቱን እንደምትመለከቱት ብዙን የጨመርነው ግን ይሄን ያህል ጎልቶ እንኳን አልወጣም። ጥሩ የሆነ ከለር ሰጥቶታል ማለት ነው። በጣም ደስ ይላል እና ተመልካቾቼ እንደምትመለከቱት በጣም ያምራል። አይውሽ ባጎርሳችሁ ባቀምሳችሁ ደስ ይለኛል። ትንሽ እሳት እናስነካዋለን። እንደ እንትኑ ዙኩኒም ቀስ ብሎ እየበሰለ ነው።
ብዙም እሳት አይፈልግም፣ ግን ያው ጥንቃቄ ማድረግ አለብን። የሆነ ሙሽ የሆነ ነገር እንዳይኖር ወይ ደግሞ ወዲያው የመሟሟት ባህሪ ስለሚኖረው ማለት ነው። ጨው ትንሽ እንጨምራለን። የጨመርኳቸው ግብአቶች ጨው ስለሌላቸው ጨው ትንሽ ጨምራለሁ ማለት ነው። ጨው የምትወዱ ሰዎች እንደ ምርጫችሁ ነው። እኔ ብዙም ጨው ተጠቃሚ ስላልሆንኩኝ የተወሰነ ነው የምጨምረው። ከዛ በኋላ ቁንዶ በርበሬ ጨምራለሁ። ሁሌም ሰርቼ በስተመጨረሻ ቁንዶ በርበሬ ጨምራለሁ። የራሱ የሆነ ቴስት ይሰጠዋል። የራሱ የሆነ ጣዕም አለው። ለምን እንደሆነ አላውቅም። ሁሌም ሰርተን ስንጨርስ ቁንዶ በርበሬ ብንጨምር የራሱ የሆነ ጣዕም ይሰጠዋል። የራሱ የሆነ ለየት ያለ ፍሌቨር አለው እና የመዋሃድ ባህሪ ያለው ጎልቶም አይወጣም። የመዋሃድ ባህሪ ያለው እንደምትመለከቱት በጣም ያምራል። ሽምብራውም አለ፣ ዙኪኒውም አለ፣ ካሮቱም አለ። ሁሉም ነገር እንዳለ ነው። ብዙ የሚያስፈልገን ግብአት የለም። ይሄን ምግብ ለመስራት በጣም ጥቂት ግብአት ነው የተጠቀምነው። ይሄንን ተጠቅማችሁ እናንተም ቤታችሁ ስሩ። በጣም ጣፋጭ ነው፣ ደስ ይላል። ለስለስ ያለ ውሃ የሌለበት ክሪስፒ የሆነ ጣዕም አለው። ካሮቱን መጀመሪያ በደንብ ጥብስ ስላደረግ ነው። ሁሌም እንደምላችሁ እንደ ምርጫችሁ ነው። ስላያችሁኝ አመሰግናለሁ።